በባለፈው ቪዲዮአችን አንድ ቢዝነስ ለመክፈት የሚያስፈልገንን ጠቅላላ ወጪ አስልተን አይተናል። ታዲያ አሁን ይህን ያወጣነውን ወጪ ለማስመለስና ወደ ትርፍ ለመሸጋገር በወር ስንት ብር መሸጥ አለብን? አንድ አይነት ብቻ ዕቃ የምንሸጥ ቢሆን ኖሮ ስሌቱ ቀላል ነበር። ነገር ግን አብዛኞቻችን የምንከፍተው ቢዝነስ ለምሳሌ የልብስ ሱቅ፣ የኤሌክትሮኒክስ ወይም የሸቀጣሸቀጥ ሱቅ ከሆነ የተለያዩ ዋጋና የትርፍ መጠን ያላቸው ዕቃዎችን ይይዛል። ታዲያ በዚህ ጊዜ እንዴት ነው የምናሰለው? ዛሬ በዚህ ቪዲዮ የተለያዩ ዕቃዎችን የምንሸጥ ቢሆን እንኳን ቢዝነሳችን ራሱን የሚችልበትንና ትርፍ ማካበት የሚጀምርበትን የሽያጭ መጠን ወይም ብሬክ ኢቭን ረቨን የምናሰላበት ቀላል ፎርሙላ አሳያችኋለሁ። አብራችሁ ይቆዩ። ክፍል 1 ወርሃዊ መደበኛ ወጪዎችን ወይም ፊክስድ ኮስትም ማስታወስ። በመጀመሪያ ቢዝነሱ ዕቃ ቢሸጥም ባይሸጥም በየወሩ ከኪሳችን የሚወጡትን መደበኛ ወጪዎች እናስታውስ። የሱቅ ኪራይ 20 ሺህ ብር፣ የሰራተኛ ደሞዝ 8 ሺህ ብር፣ የመብራት ውሃና ትራንስፖርት 7 ሺህ ብር ብለን ብንነሳ ጠቅላላ ወርሃዊ መደበኛ ወጫችን 35 ሺህ ብር ይሆናል። ዓላማችን በየወሩ ቢያንስ ይህንን 35 ሺህ ብር ከሽያጭ ትርፋችን መሸፈን ነው። ከተሸፈነ ከኪሳችን ተጨማሪ ወጪ አናወጣም። ከዚያ በላይ ከተሸጠ ደግሞ ወደ ትርፍ እንገባለን ማለት ነው። ክፍል 2 የዕቃዎችን የሽያጭ መጠንና ትርፍ ማወቅ ነው። የተለያዩ ዕቃዎችን ስንሸጥ የሚሸጡበት መጠን ይለያያል። ለምሳሌ አንድ የልብስ ሱቅ በወር የሚሸጥ የልብስ መጠንና የትርፍ ህዳግ የሚከተለውን ብንወስድ፣ አንደኛ ቲሸርት 30 ፍሬ በ1 ሺህ ብር ቢሸጥ 30 ሺህ ብር ይሸጣል። ከአንዷ 500 ብር ቢያተርፍ 15 ሺህ ብር ያተርፋል ከ30ው። በተጨማሪም 15 ፍሬ ሱሪ ቢሸጥ አንዷን በ1600 ብር ቢሸጣት 15ቱን በ24 ሺህ ብር ይሸጣል። ከአንዷ 400 ብር ቢያተርፍ ከ15ቱ 6 ሺህ ብር ያተርፋል። ሌላ ደግሞ 10 ፍሬ ጃኬት ቢሸጥ አንዷን በ3 ሺህ ብር ቢሸጣት 30 ሺህ ብር ይሸጣል። አንዷን በ1 ሺህ ብር ትርፍ ብንይዛት ከ10ሩ 10 ሺህ ብር ያተርፋል። ክፍል 3 አማካኝ የትርፍ ህዳግ ዌይትድ አቨሬጅ ማርጂን እንስራ። ዕቃዎች የሚሸጡበት ብዛት ስለሚለያይ ትክክለኛውን አማካኝ የትርፍ ህዳግ ለማግኘት ጠቅላላ የተገኘውን ትርፍ ለጠቅላላ ሽያጭ እናካፍላለን። ጠቅላላ የሽያጭ መጠን 30 ሺህ ብር ቲሸርት፣ 24 ሺህ ብር ሱሪ፣ 30 ሺህ ብር ጃኬት፣ አጠቃላይ 84 ሺህ ብር ሸጠናል ማለት ነው። ጠቅላላ የተገኘ ትርፍ 15 ሺህ ብር ከቲሸርት፣ 6 ሺህ ብር ከሱሪ፣ 10 ሺህ ከጃኬት፣ አጠቃላይ 31 ሺህ ብር አትርፏል ማለት ነው። አጠቃላይ ትርፍ ለአጠቃላይ ሽያጭ ስናካፍል 31 ሺህ ብር ከትርፍ የተገኘ ሲካፈል 84 ሺህ ለአጠቃላይ ወጪ 0.37 ይሆናል። አማካኝ የትርፍ ህዳጋችን 37% ወይም 0.37 ይሆናል። ይህ ማለት በአማካይ ከምናደርገው 100 ብር ሽያጭ ውስጥ 37 ብር ለወጫችን መሸፈኛ የሚሆን ትርፍ ይቀራል ማለት ነው። አጠቃላይ የሽያጭ መጠን አሁን ዋናውን ፎርሙላ በመጠቀም በወር ስንት ብር መሸጥ እንዳለብን እናስና። ወርሃዊ መደበኛ ወጫችን 35 ሺህ ብር ነው። አማካኝ የትርፍ ህዳጋችን 0.37 ነው። ስለዚህ 35 ሺህ ብር ሲካፈል ለ0.37 ስናደርገው 94851 ይመጣል ማለት ነው። ውጤቱ በግልጽ እንደሚያሳየው በየወሩ 94851 ብር የሚያስገኝ ዕቃ ከሸጥ ወርሃዊ ወጫችንን ሙሉ በሙሉ ይሸፍናል ማለት ነው። ይህ ማለት በቀን 3161 ብር የሚያወጣ መሸጥ አለበት። ከ94851 ብር በታች ከሸጥ ቢዝነሱ ከኪሳችን መደጎም ይፈልጋል፣ ምክንያቱም ከስረናል ማለት ነው። ልክ 94851 ብር ከሸጥ ከኪሳችን አንከፍልም፣ ኪሳራም ትርፍም የለውም። ከ94851 ብር በላይ ከሸጥ ሙሉ በሙሉ ወደ ንጹህ ትርፍ ገብተናል ማለት ነው። የእናንተ ቢዝነስ የዕቃዎቻችሁ አማካይ ትርፍ ህዳግ ስንት ፐርሰንት ይመስላችኋል? ስሌቱ ላይ ግልጽ ያልሆነ ነገር ካለ ኮሜንት ላይ ጻፉልኝ፣ አብረን እንሰራዋለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና የፋይናንስ እውቀታችሁን ለማሳደግ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።